ህፃናቶች የምን እርግማን ሆነው ነው? ህፃናቶችን ግደሉ እያለ ነው። ሴቶችን ግደሉ እያለ ነው። ሽማግሌዎችን ግደሉ እያለ ነው። ለምን እግዚአብሔር ሴቶችን ይጠላል? ለምንድነው ህፃናቶችን የሚጠላው? ግደሏቸው የሚለው ነገር ግን መጽሐፍ ቅዱስ ተበርዟል፣ ተበላሽተዋል፣ የሆነ ቦታ ላይ ኦሪት መጽሐፍ የራሱን መልክ ተበላሽቶ መጥተዋል የሚለውን ነገር የመጽሐፍ ቅዱስ ተንታኞች፣ መጽሐፍ ቅዱስ ጻፊዎች፣ መጽሐፍ ቅዱስ ትርጓሚዎች ወይንም እኛ ላይ አይደለም መጽሐፍ ቅዱስ መጀመሪያ የወረደው። መጽሐፍ ቅዱስ መጀመሪያ የወረደው በእስራኤል ላይ ነው። የእስራኤል ታሪክ ህዝብ ነው። እሱ ብቻ ነው። ቁርአንም አባሻር ላይ የወረደው በአረብ ላይ ነው። ይሄ ማንም እኛም እናንተ የምታውቁት ነው። መጽሐፍ ቅዱስ የወረደው በእስራኤል ላይ፣ ቁርአን የወረደው በአረብ ላይ። ተረካቢዎቹ ተቀባዮቹ የዛ ወገን ሰዎች ናቸው። እኛ ተቀባዮች ነን። ስለዚህ የመጽሐፍ ቅዱስ ተቀባዮች መጽሐፍ ቅዱስ ተበርዟል ብለው አላወሩ። ሰላም እንዴት ነው? ሰላም እንደምን አደራችሁ? ደህና ናችሁ? መጠየቅ ይቻላል ወይ? ሰላም እንዴት አደርክሽ? ጠይቅ ትችላለህ። ኦኬ በጣም ብዙ ቦታ ላይ እዚህ በእርግጥ ለምን ቁርአን በደንብ አላውቅም። ነገር ግን በዚህ አፕሊኬሽን ላይ ሳነብ የካዱትን ወገኖች ግደሏቸው ምናምን ያለው እና ፕራክቲካሊ ደግሞ በጣም ብዙ አሸባሪ ቡድኖች በእስልምና ውስጥ አሉና እስልምና ለነዛ አሸባሪ ቡድኖች ይፈቅዳል ወይ የሚል ጥያቄ ነው ያለኝ። ያው አሸባሪ ቡድኖች የሚባሉት ናይት፣ ቦኮ ሃራም ምናምን የሚባሉት፣ በክርስትና ግን እንደዚህ አይነት አሸባሪ ቡድን አይተን አናውቅም። እስልምና ላይ ግን በጣም ብዙ አሉና እነዛን እስልምና ምን ይላቸዋል? ልመልስ። እነዚህ ሰዎች እስልምናን አይወክሉም። እነዚህ ሰዎች እስልምናን አይወክሉም። በስም ሆነ ቦኮ ሃራም ላይ ያሉ እነዚህ እስላም አያዛቸውም። እነዚህ ጋር ተታለረ። ነገር ግን በክርስትና እንደዚህ አይል የሚያልከው ነገር እሱ ተሳስቷል። መጽሐፍ ቅዱስ እግዚአብሔር ሴቶችን ግደሉ፣ ህፃናትን ግደሉ እያለ ብላቴናዎችን ግደሉ እያለ ያዛል። ቀለበታል። ሽማግሌዎችን ግደሉ። አንደኛ ሳሙኤል ምዕራፍ 15 ቁጥር 2 እና 3 ናብሮስ ያ ብሉይ እኮ ነው። ብሉይ ስለሆነ እንደ ክርስትና አሁን በአዲስ ኪዳን ላለን ሰዎች የብሉይ ኪዳን ታሪክ በትምህርት ካልሆነ በቀር እንደ ዶግማ እንጠቀምበትም። አውቀዋለሁ ታሪኩን። እሺ ያን ትእዛዝ ያዘዘው የዛሬው አምላክህ ነው ወይንስ ሌላ አምላክ ነበር? ኢየሱስ ነው ሌላ አምላክ? ሴቶችን ግደሉ ማለት ነው። ኦኬ እሺ በቃ አንተ እንደምትለው እሺ እግዚአብሔር ግደሉ እያላዘዘን በቃ ክርስትናን ተውና የእናንተ ሃይማኖት መግደል ይፈቅዳሉ። እሺ የኛ ፈቀደን በል ግድ የለም። እሺ እንበል አንተ እንደምትለው ብላታል። አይ አንዴ ልቀበልልህ ብላታልፍም እንደሆነ አምነህ ነው የምታልፈው። አንዴ ላስነብብህ እንዳ ቃል በቃል የገዛ መጽሐፍ ኢየሱስ ክርስቶስ ያየን ብንሄድ የተሻለ ይመስላል። ምን ይመስላል? ያው የሰራዊት ጌታ እግዚአብሔር ምን እንዳለ አንብበው እስኪ። አማሌቃውያን የማያምኑትን እግዚአብሔር የማያምኑትን ግደላቸው ይላል። ኦሪት ነው ይሄ፣ በኦሪት የተጻፈ ህግ ነው። የሰራዊት ጌታ እግዚአብሔር እንዲህ ይላል። ምን ይላል? አሁንም ሄደህ አማሌቅን ምታ፣ ያላቸውንም ሁሉ ፈጽመህ አጥፋ፣ አትማራቸውም። ወንዱንና ሴቱን፣ ብላቴናውንና ሕፃኑን፣ በሬውንና በጉን፣ ግመሉንና አህያውን ግደል ይላል። ህፃናቶችን ግደሉ እያለ ያዛል እግዚአብሔር። እዚህ ብቻ አይደለም፣ ሌላም ላሳየህ። ሁለት ይበቃል እንዳላረዝምብህ ማለት ነው። ያው ሽማግሌውንና ጎበዝን፣ ቆንጆይቱንና ህፃናቶችን፣ ሴቶችን ፈጽማችሁ ግደሉ ይላል። ይህን ትእዛዝ ያዘዘው የዛሬው አምላክህ ኢየሱስ ክርስቶስ ነው ወይንስ ሌላ አምላክ ነው? የዛሬው አምላክ ትናንት የነበረው ዛሬም ያለው ነገም የሚኖረው አምላካችን እግዚአብሔር ነው። የማያምኑትን ለምድር እርግማን የሆኑትን አጥፋቸው ነው ያለው። ለምድር እርግማን የሆኑትን አንዴ ቆይ እሺ፣ የቱ ጋር ነው ለምድር እርግማን የሆኑትን የሚለው? ህፃናቶች የምን እርግማን ሆነው ነው? ህፃናቶችን ግደሉ እያለ ነው። ሴቶችን ግደሉ እያለ ነው። ሽማግሌዎችን ግደሉ እያለ ነው። ለምን እግዚአብሔር ሴቶችን ይጠላል? ለምንድነው ህፃናቶችን የሚጠላው? ግደሏቸው የሚለው ያው ሁለት ቦታ ያሳየው። ብዙ ቦታ ነው ህፃናት አይወድም፣ ይገላል። ለሽ ለምን ሴቶችን እንደዛ? ኦኬ ኖርማሊ የገባሁት እኔ ልጠይቅ እንጂ አንተ ልጠይቀኝ አልነበረም። እኔ አሁን አዲስ ኪዳን ላይ ነው ያለሁት። አትግደል የሚል ህግ ያለኝ አሁን ወደ ኋላ ትመለስ። ቅድም እንደ ምሳሌ ያነሳልኝ ክርስትና ነው እንዳትረሳ።
እናንተ በእስልምና ያይሳሉ ወካራማሉ ይገላሉ አሸባሪ በእኛ ግን በክርስትና ብለህ አነጻጸርክልኝ አይደለ? ስለዚህ እኔም የገዛ መጽሐፍ ላይ ገብቼ ማነጻጸር ሐቅ አለኝ ማለት ነው። እስካነጻጸርክ ድረስ እናነጻጽረው ጊዜ እኛን እንደማይወክሉ ነገርኩህ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቃል በቃል ላ ተቅቱሉ ጥፍለን ሰጊራን ወላ ምርአተን ወላ ሸይኸን ከቢራን ይላሉ። አደራ ህፃናቶችን እንዳትገሉ፣ ሴቶችን እንዳትገሉ፣ አዛውንቶችን ሽማግሌዎችንም እንዳትገሉ ይላሉ። ነገር ግን በቁርአንና በሐዲስ ላይ እንድንዋጋ የታዘዝነው ባጭሩ ማለት ነው ወቃቲሉ ፊ ሰቢልላህ الذين يقاتلونكم እነዚያ በሃይማኖታችሁ ምክንያት ወይንም በአላህ መንገድ ላይ የሚዋጓችሁን ተዋጓችሁ ነው የሚለው። በል የሚዋጓችሁን ተዋጉ ነው የሚለው። ሊያጠቃህ የመጣ ቃል ካለ ከራስ መከላከል ያ ነው ጂሃድ ብለው ማለት ነው። ይወጣል አይደለ? እዚህ ጋር ግን እነዚህ ህፃናቶችን ገደሏቸው ይላል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። ህፃናትን ገደሉ አላሉ። ቃል በቃል ላሳይህ እችላለሁ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አደራ ህፃናትን እንዳትገሉ ይላሉ። አንተ አምላክ ግን ህፃናትን ግደሉ ይላል። ليش يموت الاطفال ህፃናቶች ለምን ያስገድላል? شو ذنبهم يعني እሺ ኦኬ እየሰማኸኝ አይደለ? አሁን እኛ ያለነው አሁን አዲስ ኪዳን ላይ ነው። የዛን ጊዜ የገደለ ይገደል፣ አይን ያወጣ አይን ይውጣ፣ ያመነዘረ በድንጋይ ይወገር የሚል ህግ ነበራቸው እስራኤላውያን። ይሄ ስለ ህግ አይደለም፣ ትእዛዝ እኮ ነው። ይሄ ህግ አይደለም። ይሄ በህግ አትወሰደው። እግዚአብሔር ህፃናቶችን ገደሉ ይላል። ምን አድርገው ነው ህፃናቶችሽ? ሙሉውን አንብበው እንጂ ወዳጄ። ምንድነው ቆርጣ አምጥተህ እዚህ እንትን የምትለው? ሙሉውን አንብበው። እሱ አይደለም። እሺ እሱ ይሁንልህ አልኩህ እኮ። እሺ በቃ የኛ ጌታ ገዳይ ነው ልበል። ቆይ እሺ ውሱ የኛ ጌታ ገዳይ ነው። ክርስትና ገዳይ እንዳልሆነ እኮ ዓለም ያውቀዋል። ክርስትና ክርስቲያን ገዳይ የገዳይ ሃይማኖት እንዳልሆነ የምህረት አምላክ እንደሆነ ይታወቃል። መጽሐፍ ነው የምታወራው። ያው መጽሐፍህን እያወጣህ እያሳየህ ነው። ህፃናቶችን ግደሉ እያለ ግደሉ አይልም ብለህ መናገር ይሄ መጽሐፍህን መካድ ነው። ኦኬ ለዛ ነው እናንተ የምትገሉት እናንተ ለዛ ነው በሐሳብ ልልና ስትሸነፉ ሰይፍ የምታነሱት ለዛ ነው። አሁን ወደ ማስረጃ ሄድና አውራ በማስረጃ እንደ ወንድ ልጅ ኢንሻአላህ ለማፍጠሪያ ጠብሰን ለማፍጠሪያ እናደርገዋለን የሚሉ ሙስሊም ወንድሞች የተፈጠሩ ለዛ በቃ ይሄ ነው የክርስቲያኖች መጨረሻ። ይሄ ነው። እንዲህ አይነት ፖለቲካ ሊሰሩባችሁ ነበር። ሰሞኑን ድራማ ያሰሩት ተሳክቶላቸዋል። ያው የታድርጊ አንድ ጊዜ ከይቅርታ ጋር እንዲህ አይነት ፖለቲካ በጭንቅላታቸው ላይ ለመስራት ብዬ ትላንት አልነገርኳችሁ? ወላሂ አገራችሁ ነበር እና ትንቢቴ ተፈጽሟል። እውነት እላቸዋለሁ ትንቢቴ ተፈጽሟል። ትላንት ነግሬያችሁ ነበር። ከዚህ ዓላማቸው ከበስተጀርባው ራሳቸውን ልንገደል ነው ብለው ያውና ገዳይ ናቸው ብለው በጭንቅላታቸው ውስጥ ተከታዮቻቸው ውስጥ ሊቀርጹባቸው ነው ብዬ ነበር። ያው ይሄን ነው አሁንም ማያቋርጥ ወደፊትም ስራቸው ምንድነው? ያው ሙስሊምና ገዳይ ነው የሚለውን ነገር ለመቅረጽ ነው በተከታዮቻቸው ውስጥ። ለምን እንደሚጫወቱባቸው አላውቅም። በጣም ነው ያዘንኩት ወላሂ። አንድ የሚያስተውል እንኳን ትውልድ ይጥፋ። አንድ የሚያስተውል ከመካከላቸው አላህ አልሙስተዓን። በጣም ያሳዝናል። ክርስቲያኖች እኔ የምላቸው ወላሂ መምህሮቻችሁ ወደ ጥፋት እየመሯቸው ምን ያክል እንደናንተ ንቄት እንዳላቸው ነው የሚያሳየው። ራሱ ፖለቲካ ይፈጥሩና ይጫወቱና በዚህ በጭንቅላታቸው ላይ እንደዚህ አይነት ድራማ ይሰሩባቸዋል። የነቢያትን መንገድ ፈልጋቸው እንዳታገኙ። የአብርሃም መንገድ ትክክል ነው፣ የኢስሐቅ መንገድ ትክክል ነው፣ የያዕቆብ መንገድ ትክክል ነው። የነዚህን የነቢያት መንገድ ፈልጉ። የመሲሁን አምላክ የአብርሃምን፣ የኢስሐቅን፣ የያዕቆብን፣ የነ ሙሴን አምላክ ፈልጉ። አንድ አምላክ አላህ ሱብሓነሁ ወተዓላ እነዚህን ሁሉ ነቢያት ልኳል። እስልምና የሚባልን ሃይማኖት ሰጥቷቸዋል። ይህን ሃይማኖት ፈልጉ። ነድዑኩም ኢለል ኢስላም ነድዑኩም ኢላ ዲን አልአንቢያ ወልሙርሰሊን ላ የተላዕቡን ዐለይኩም ወዐላ ዐቁሊኩም በአእምሯችሁ ላይ ይጫወቱባችሁ። አላሁ ሙስተዓን። እሺ ጥያቄ ያለ መቀጠል ይችላል። እሺ ኪሎ ይቅርታ ጥያቄሽን ጠይቂ። እሱ እንዴት ነህ? ሰላም ነው? ደህና ነህ? አለሁ አለን። የሆነ ጥያቄ ልጠይቅ ነበረ። እሺ ጥያቄሽ ምንድን ነው? አንድ ሰው እስልምናን ለመቀበል ያለበት ማለት በቃ ማድረግ ያለበት ነገር ምንድን ነው? ሁለተኛ ነገር ደግሞ ይሄን ነገር ቤተሰብ አይቀበለውም እና እንዴት ነው ይሄን ፈተና እንዴት ነው ማለፍ የሚቻለው? የመጀመሪያው ምንድነው ልናውቅ የሚገባው ነገር ሙስሊም ብሎ ማለት ራሱን ፈቃዱን ለአምላኩ ለአንዱ አላህ ያስገዛ ማለት ነው። ገብታችኋል አይደለም? ኢስላም ብሎ ማለት ለአንድና ብቸኛ ለሆነው አምላክ ራስን ማስገዛት። አንድ ሰው ሙስሊም ሲሆን ጊዜ خلاص ከነብያቶች ህብረት ተቀላቀለ።
ከእነርሱ ጋር ከሆንክ ለምን የዓለም ሰው ከበስተጀርባ አይሆንም? ለምን ብቻህን አትቀርም? ምድር ላይ ምንም ሊመስልህ አይገባም። ዩሱፍ እስር ቤት ውስጥ በተወረወረ ጊዜ ታላቁ ነቢይ ብቻውን ነበር። ሁሉም እንዳለ ከሃዲዎች ነበሩ። እንደዚሁም ያሳደዱት ህዝቦች ምንድነው ከንግስናው ቤት ያስለቀቁት ምናምን። እስር ቤት ውስጥ በተወረወረ ጊዜ ትልቅ አምላክ የዋለልኝ ጸጋ እያለ ኢስላምን ይነግራቸው ነበር። የአባቴን አብርሃምን የኢስሐቅን የያዕቁብን መንገድ የምከተል አንዱን አላህ የማመልክ እያለ ይነግራቸዋል። ምን አለ ዩሱፍ? ኢኒ ተረክቱ ሚለተ ቀውሚን ላ ዩእሚኑነ ቢላህ አለ ወሁም ቢልአኺረቲ ሁም ካፊሩን ወተበዕቱ ሚለተ አባኢ ኢብራሂመ ወኢስሐቀ ወያዕቁብ ማ ካነ ለና አን ኑሽሪከ ቢላሂ ምን ሸይ ዛሊከ ሚን ፈድሊላሂ ዐለይና ወዐለ ናስ ወላኪነ አክሰረ ናስ ላ የሽኩሩን አለ። ወተበዕቱ ሚለተ አባኢ አለ ዩሱፍ የአባቶቼን መንገድ ተከትያለሁኝ አለ። ማናቸው አባቶቹ? ኢብራሂመ ወኢስሐቀ ወያዕቁብ የአባቴን የአብርሃምን የኢስሐቅን የያዕቁብን አለ። ምንድነው መንገዳቸው? ማ ካነ ለና አን ኑሽሪከ ቢላሂ ምን ሸይ በዚያ በአንዱ በአምላክ በአላህ ላይ የምናጋራ አይደለንም አለ። ያንን አምላክ በብቸኝነት የምናመልክንና አለ አምላክ አንድም ሶስትም አይባልበት ሰው በዚያ በአንዱ አምላክ ላይ የማናጋራንን አለ። ይሄ ነው ትልቁ ጸጋ በእኛ ላይ የዋለልን አለ። ዛሊከ ሚን ፈድሊላሂ ዐለይና አለ ዩሱፍ ይህ አላህ በእኛ ላይ የዋለልን ትልቁ ጸጋ ነው። በቃ አለቀ። እዚህ ዓለም ላይ ትልቅ ጸጋ ብሎ ማለት እና አብርሃም እና ኢስሐቅ እና ያዕቆብ ያመለኩትን ያንን አንድና ብቸኛ የሆነውን አምላክ ማግኘት ነው። እርሱም በብቸኝነት ተገዝተህ ኑረህ ሞትክ ማለት በቃ አንተ እድለኛ ነህ። በቀጣዩ ዓለም የገነትን ዓለም የምትወርሳት አንተ ነህ፣ ሌላ አይደለም። እዛች አለ አይደል? ዛሊከ ሚን ፈድሊላሂ ዐለይና ወዐለ ናስ በሰዎችም ላይ ይህን ሁኔታ ውሎላቸዋል። ወላኪነ አክሰረ ናስ ላ የሽኩሩን አለ። ነገር ግን አብዛኛው ሰዎች ይህን ጸጋ አያመሰግኑም ማለት እዚህ ዓለም ላይ የፈለገ ጸጋ ባይኖርህም አንተ ያንን አንድ አምላክ የነቢያትን አምላክ እስካገኘህ ድረስ ሁሉ ጸጋ ከአንተ ጋር አለ። የፈለገ ምድራዊ ጸጋ ቢኖርህ ያን የነቢያት አምላክ የሆነውን አንዱን አምላክ እስካላገኘህ ድረስ ምንም ጸጋ የለም። ምድራዊ ጸጋ አላቂ ነው፣ እዚሁ ምድር ላይ ጥለኸው የምትሄደው ነው። የቀጣዩ ዓለም ጸጋ ግን ያንን የሚያወርስህ የሆነ የነቢያትን አምላክ አግኝተህ አምነህ እሱን ተገዝተህ በብቸኝነት መሞት ይሄ ነው ትልቁ ጸጋ ብሎ ማለት ታቻለ። ይህ ነው تلك الدار الآخرة نجعلها للذين لا يريدون علوا في الأرض ولا فسادا والعاقبة للمتقين ያቺ የመጨረሻውን ዓለም እኔ በአላህ የሚያምኑና እኔን ለሚፈሩ ሰዎች ብቻ አዘጋጅቻታለሁ ይላል። እና ምን ልላችሁ ነው? እኔ ብቻዬን ነኝ፣ ቤተሰቤ ከኔ ውጭ ነው፣ ቤተሰቤ ጠላት አድርጎ ይዘኛል ምናምን ብላችሁ አትፍሩ። የነቢያትን መንገድ እስከያዛችሁ ከነቢያት ህብረት እስከተቀላቀላችሁ ድረስ አይደለም ቤተሰብ የዓለም ህዝብ እንዳለ ከእናንተ በስተጀርባ ጠላታችሁ ቢሆን እናንተ ብቸኛ አይደላችሁም። ይሄ ህዝብ ነው ብቸኛ። አምላኩን ያላገኘ ሰው ነው ብቸኛ ብለው ማለት አምላኩን የነቢያትን መንገድ ያገኘ ሰው ግን እርሱ ብቻውን አይደለም። ወመዐሁ አላህ ሱብሓነሁ ወተዓላ ከእርሱ ጋር አላህ አለ። ነቢያቶች ሁሉ ከእርሱ ጋር አብረውት ናቸው። ቦታቸው አለ። ይህ እና ምንም እንዳይሰማችሁ። ሌላው ነገር አንድ ሰው አምኖ እስልምናን ተቀብሎ ቤተሰቦቹ ያንን ነገር ቢያውቁ ችግር የሚያደርሱበት ከሆነ ነገራቶች እስኪመቻቹለት ድረስ እምነቱን በልቡ ይዞ ደብቆ በተግባር ደግሞ እነርሱ ሳያዩት ለብቻ አምልኮን መፈጸም ይችላል። ክላስ ካለው በራሱ እዚያ ገብቶ ሶላቶችን ይሰግዳል፣ ጾሙንም ይጾማል፣ አምላክ የሚያዘውን ስራ ይፈጽማል። ገብታችኋል አይደለ? ለእነርሱ መናገር ግዴታ አለበት ወይ መስለሙን? ላ የለበትም። ድብቅ ማድረግ ይችላል፣ ችግር የለም። መናገር አይጠበቅበትም። ገብታችኋል አይደል? ሴት ልጅ አምና ታዲያ መስለም ትፈልጋለች። ነገር ግን የጅልባብ ካለበሰች እስልምና አይሞላም ወይ አይሆንም ወይ? ላ እንደዚህ አይደለም። ቤት ውስጥ በምትሆን ጊዜ እናቷ ፊት ወንድሟ፣ አባቷ፣ አጎቷ ምናምን እንደዚህ ከሆኑ የዛኔ ችግር የለውም። ጅልባብ ባትለብስም ሰውነቷን ብቻ ቅርጿን የማያሳይ ሰፋ ያለ ልብስ ትልበስ። ወደ ውጭ ስትወጣ ጊዜ የዛኔ ሙሉ ሰውነቷን የሚሰትር ልብስ ብትለብስ መልካም። ይህ ሁሉ ካልተመቻቸላትስ ቢያውቁና ቢባንኑባት በዚህ ምክንያት ችግር የሚፈጥሩባት ከሆነስ የዛኔ እስኪመቻችላት ድረስ ችግር የለውም። ቦታቸዋል አይደለ? ህግጋቶችን ለመፈጸም እስኪመቻችላት ድረስ ነው። በዚያ በአንዱ አምላክ ግን ማመን ይሄ ግዴታ ነው። እስከ ማመናቸው ግድ ነው። ታቻለረ የሻሃዳ ቃል ትይዛላችሁ። ያንን ህግጋቶችም ደግሞ በሚመቻችላችሁ ጊዜ ትፈጽማላችሁ። ላ ዩከሊፉ ላሁ ነፍሰን ኢላ ውስዐሃ እኔ አምላካችሁ አላህ አንዲትን ነፍስ በምትችለው አቅም እንጂ አላስገድዳትም ብሏል። በምትችሉት ጊዜ ትታዘዛላችሁ ያንን ማለት ነው። እና ይህን ይመስላል። እሺ ሰላም ባይሴ አሰላሙ አለይኩም ውሱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ? ሰላም ነው አለን አልሐምዱሊላህ። አለን አልሐምዱሊላህ። እኔ እንኳን የገባሁት ጥያቄ ለመጠየቅ ሳይሆን ያው እየሰራችሁ ያላችሁት የዳዋ ስራ ላይ ትንሽ አስተያየቶች አሉኝ። የበለጠ ትርፋማ ያደርጋችኋል ብዬ ማሰባቸው ነገሮች አሉና መናገር ይቻላል? ይፈቀድልኛል? ተናገር። ሀሳብ አንከለክልም።
እሺ የኔ ሀሳብ ምን መሰለህ፣ ሁሌ እከታተላለሁኝ እኔ አንተን ያው የማይከታተል ሰው የለም ማለት በዚህ ሰዓት ይከብዳል። ሁላችንም እንከታተላለን እና ምንድነው መሰለህ አሁን ኢትዮጵያ ውስጥ ብዙ ጥያቄዎች አሁን እየተነሱ ነው እስልምና ላይ። አንደኛ ነገር ምንድነው አሁን የኢንተርኔት አክሰስ ሁሉም ቦታ ላይ እየገባ ስለሆነና በጣም የተለያዩ ሰዎች ስማርትፎን ስላላቸው ከተለያየ ቦታ ኢቭን ሶርሳቸው ይታወቃል። የሚመጡት ጥያቄ እንኳን አይደላቸውም፣ ቅጥፈቶች አሉ፣ እስልምና ላይ የሚቀጠፉ ቅጥፈቶች አሉ፣ ያልሆኑ ሐዲሶችን የማምጣት ነገር እና ምን ይታያል። ይሄ ነገር በውጭ ዓለም ተለፍቶበት አልሰራ ተብሎ የተተወ ነገር ነው። ኦልሬዲ በቃ ላለፉት 15 ዓመት 10 ዓመታት መልስ የተሰጠባቸው ጥያቄዎች አሉ። በእንግሊዘኛ ምናምን አሁን ዩቲዩብ ቻናሎች አሉ፣ ዌብሳይቶቹ ራሱ ጥያቄዎቹ የሚወጡበት ይታወቃሉ። እና እኔ አሁን ለአንተና ለወንድሞቼ አሁን እነ ኢምራን እነ ሳላህ ምናምን እነ ኢብራሂም አሉ። እነኚህ ጥያቄዎች ምንጫቸው ከታወቀ ከሌላ ሰው ጥያቄው እስከሚመጣ ሳንጠብቅኛ መልስ መስጠት ብንችል፣ ኦልሬዲ እየተቀጠፉ ያሉት ጥያቄዎቹ ይታወቃሉ፣ ሶርሳቸው ይታወቃል፣ መነሻቸው ማለት ነው። ከየት ዌብሳይት እንደሚመጡ ከምን ዩቲዩብ ቻናል እንደሚመጡ እናውቃለን። ቀድመው እንደዛ አድርገው መመለስ ቢችሉ በጣም አሪፍ ነው ብዬ አስባለሁ። ለምን ያንተንም ስራ ያቀልልሃል፣ የዳዋው ፕሮሰስም ይፋጠናል ብዬ አስባለሁኝ። እና ይህንን ሀሳብ ለመስጠት የገባሁት እኔ ወንድሜ። ሽክራን። እሺ እኔ እነዚህ ዌብሳይቶች ላይ ካላይም أنا قرأت كتاب الله وسنة رسوله صلى الله عليه وسلم وأرد عليهم استنادا على ذلك. نزل دياجوت أنا سويت الممرات على معي نزل سويت እንዴት አድርጌ ነው መልስ መልሼላቸው አፋቸውን የማስይዛቸው የሚል ዓላማ የለኝም። ሰውን አፉን ማስያዝ አይደለም። ለዚያ ሰው ለሚጠይቀው ሰው በጣም ነው የማዝነው። የነቢያትን መንገድ እንዲከተል በጣም ውስጤ ይፈልግለታል። እኔን የፈለገ ቢሰድበኝና ዝቅ ቢያደርገኝም እንኳን ያ ትዝ አይለኝም። ዓላማዬ ያን ሰው አፉን ማስያዝና ማዘጋት እንዴት አድርጌ አጥንቼ አፉን ላ ወላሂ አይደለም። ያኔ ኢራደቲ ሂዳየት ናስ ኢላ አላህ ዐዘ ወጀል፣ ሰዎችን ከመሞታቸው በፊት ወደ ጌታቸው ጋር ማስተሳሰር ነው። ነቢያቶች ሲሰሩ የነበረውን መንገድ ሰርቼ መሄድ ነው። በተሰጠች እድሜ እንዴት ነው ያንን አምላክ የሚያገኙበትን መንገድ ብራህመቲ ወሸፈቃ። ምናልባት እዚህ ላታይ ትችላላችሁ። ዝም ብዬ አንዳንዴ ሳስበው ሰዎች በስድብ ዓለም ሲሄዱ ምን ሲሉ መቼ ነው ወደ እውነት የሚመለሱት የሚለው ነገር ያሳስበና ልታለቅሱሉ ትችላለህ። ነብዩ ሰለላሁ ዐለይሂ ወሰለም ያለቅሱ ነበር። አላህ በቁርአን ላይ ሁለት ቦታ ላይ ወቅሷቸዋል። በጣም ከማዘናቸው የተነሳ ለዓለከ ባኺዑን ነፍሰከ አላ የኩኑ ሙእሚኒን ዳዕዋ አድርገው ነብዩ ሰለላሁ ዐለይሂ ወሰለም ሰዎች ሳያምኑ ሲቀሩ በጣም ያዝኑና ያለቅሱ ነበር። በጣም ያዝኑላቸዋል፣ በጣም ይራሩላቸዋል። ቦታቸዋል። ዓላማቸው እነዚያን ሰዎች አፋቸውን ማስያዝ አይደለም፣ ላ ጸጥ ብለው ያዳምጧቸው ነበር። ከጨረሰ በኋላ خلص ታሉት። አንዴ የሆነ መጣና ዛተባቸው። በቃ አንተ ሙሐመድ አማልክቶቻችንን ከተተህ እንደገና አንዱን አምላክ ብቻ አምልኩ እያልክ ምናምን خلص ተጨረስክ አሉት። አሁን እስማዕ ሚኒ አሉት፣ ከኔ ደግሞ ቀጥላ አሁን ስማኝ አሉት። ምንም አላሉትም። ሱረቱል ፉስለት ነው የቀሩለት። ቢስሚላሂር ረህማኒር ረሂም ሐሚም ተንዚሉ ሚነር ረህማኒር ረሂም ኪታቡን ፉስለት አያቱሁ ቁርአንን ዐረቢያን እያሉ አነበቡለት። ፈኢን አዕረዱ ፈቁል አንዘርቱኩም ሳዒቀተን ሚስለ ሳዒቀቲ ዓድን ወሰሙድ የሚለውን እዚህ ጋር በደረሰ ጊዜ ሐስቡክ አላቸው። ወዲያው ይሄ ከሃዲ ሰው በቃ አላቸው። ወዲያው ዞርና ወደ ህዝቦቹ ወላሂ ኢነሁ ላ የተከለሙ ቢከላሚል በሸር፣ ወላሂ እርሱ የሰዎችን ንግግር አይደለም የሚናገራቸው ሙሐመድ ብሎ ሊመሰክር ሄደ። ፈኢን አዕረድና ዐንሁ ፈኢነሁ ቀድ አንዘረና ሚን ሳዒቀቲ ዓድን ወሰሙድ፣ እምቢ የማንል ከሆነና የማንቀበል ከሆነ ያንን አንድ አምላክ አምልኮ የሚለንን የሁድና የሰሙድ ህዝቦች የሷሊህ ህዝቦችና የሁድ ህዝቦች በጠፉበትም ቅጣት እያስጠነቀቀን ነው። ወደፊት ቅጣት እንደሚጠብቀን ሌላቸው የፈለኩት ነብዩ ሰለላሁ ዐለይሂ ወሰለም እነዚያን ሰዎች በጣም ያዝኑላቸዋል፣ ጸጥ ብለው ያዳምጧቸዋል። ያንን እውነት ወደ እነርሱ ለማድረስ ይሞክሩላቸዋል። ሳይቀበሉ ሲቀሩ ሳያቸው ያዝኑ ነበር። ለዓለከ ባኺዑን ነፍሰከ አላ የኩኑ ሙእሚኒን፣ አላመኑ ብለህ ነፍስህን አጨናንቀህ ልትገድላት ደረስክ እኮ ሙሐመድ እስኪላቸው ድረስ ዳዋ ያደርጉና የተመና ለሁም ወይድዑ ለሁም አላሁመ ህዲ ቀውሚ ይላሉ። ጌታዬ ወይ ህዝቦቼን ምራቸው እያሉ ይለምኑላቸው። هذه إرادتي وهي إرادة الأنبياء والمرسلين። ይሄ ነው። እኔ እነዚህን ሰዎች እንዴት አድርጌ ነው ጥያቄ የሚያነሱትን እንዴት ሊሆን ይችላል እንዴት ነው መመለስ ያለብኝ ብዬ ዌብሳይት ላይ እንደዚህ ፈልጌ ምናምን እንደዚህ አድርጌ አላውቅም። ያድርጉ ልጆች። ይሄ መጥፎ ነገር ነው እያልኩኝ አይደለም፣ መጥፎ ነገር ነው እያልኩ አይደለም፣ ጥሩ ነው። እኔ ይሄንን ግን አስቤዋለሁ። እኔ ዓላማዬ ባነበብኩት በቁርአንና በሐዲስ ሰዎችን ወደዚያ የነብያት መንገድ የትኛው ነው የሚለውን ማመላከትና ወደዚያ መምራት ነው። እዚያ ላይ የሚያነሱት ጥያቄዎች ካሉ ከመጽሐፋቸው እያነጻጸርን የዛኔ እንነግራቸዋለን።
ይሄ ነው ندعوكم الى دين الانبياء والمرسلين اشتياق ያለው ካለ ግባስ السلام عليكم حسين عليكم السلام ورحمه الله ወንድም ያውቂና ማሻአላህ አላህ ይጨምርልህ እኔ አስተያየት ነው ያለኝ እሺ ቀጥልሽ ይሄን እያደረክ ያለው አሁን ዳዕዋ በተሻለ መልኩ እንዲዳረስ የምናግዘው ነገር ካለ እስከ ሳተላይት እንዲደርስ ወይ ኦርጋናይዝ በሆነ መንገድ ፈንድሬዚንግ በመክፈትም ሆነ ዋትኤቨር ስለ ልጠይቅህ ነው የገባሁት። ከዚህ ጊዜ ለሰዎች ተደራሽ ነው ቲክቶክ አልሐምዱሊላህ አይ በደንብ በተለያየ ቋንቋም ጨምረ አንተ ብቻ ሳይሆን እንዳንተ አይነት ወንድሞችም ጨምረ በተለያየ ሰዓት አድርጋችሁ ልክ እንደ ፒስ ቲቪ እንደነበረው አሁን ፒስ ቲቪ አለ። እኔ ራቅ ያለ ሀገር ስለምኖር አላውቅም ወላሂ ኢንሻአላህ አስተያየት ለመስጠት ነው። አላህ ይጠብቅህ፣ አላህ እድሜና እውቀትም ይጨምርልህ። ሹክራን ኢንሻአላህ መርሐባ ጀዛከላሁ ኸይራ አሚን አሚን። እሺ እንዴት ናችሁ? ሰላም ናችሁ? ሄሎ እግዚአብሔር ይመስገን ሰላም ነኝ። ጾማችሁ እንዴት ነው? ጥሩ ነው? አሪፍ ነው። ከይቅርታ ጋር ስምህን በደንብ አላስኩትም። ሁሱ ነው? አይ ቲክቶክ ላይ አንዳንድ ቪዲዮዎች አይቼ ነበረ እንተንና ሪሊ አሁን ስለምን እያወራሁ እንደሆነ አይ ቲንክ የገባ ይመስለኛል። ከፍልና ከሱ ጋር ያለው አጥፍቶም ሊሆን ይችላል ወይም እናንተም ተሳስታችሁ ሊሆን ይችላል። ለምን ገብተህ እንደ ክርክር ሳይሆን ውይይት ይሄንን አጥፍተሃል በእኔ ፐርስፔክቲቭ እነዚህ ያተናገርካቸው ነገሮች ትክክል አይደሉም፣ ከምን አንጻር እንደዛ ልትል ቻልክ የሚለውን ወይ ይሰማል ያለ ወይስ እንጠይቅህ? አቤት አቤት ያለ ወይስ እንጠይቅህ? አይ እኔ እዚህ ጋር ለውይይት ለዛ የሚያበቃ እውቀት የለኝም፣ ግን ይታረለ ማብሽር ጥያቄ ካለ ተሰብና ማካለ ጠይቀን ወይ ደግሞ ነው ልጠይቅ እና ይመልሳለኝ ካለ እንጠይቀን እንደ ጥያቄ ማቀርብል ያው እሱ እዛ ላይ ሲላቸው የነበሩትን ከዛ እነሱ ነው ልጠይቅህ የምችለው እንጂ ከዛ ይተሳለ ስለሰምና ብዙ ማውቀው ነገር የለም። እሺ የሰማው ነገር ካለ በጠይቅ ብትፈልግ ጠይቅ ነገር ካለ መረዳት ነው። የሰማው ነገር ካለ ጠይቃችሁ ችግር የለውም። ወይም ደግሞ መቼም የፉይን ስክሪን ሪካርድ ትሰማለህ አይደለ? እነሱ ላቀረባቸው ጥያቄዎች እስኪ መልስ ለምን አሰጥም አንተ? እኔ አልሰማም። እዚህ አስተምርልሃል ይዘህና የላላ ከተደረገ አስተምርልሃል። አንድ ነገር ያመጣን ስላችሁ ነው። ከዚህ በፊት ልጆች ሲያነሷቸው የነበሩ ጥያቄዎች ናቸው። እሱ በስድብ መልክ ስለቀየረላቸው ሊትራሊ ቃል በቃል ነው። አሁን ስለመከታተል ሊትራሊ ቃል በቃል ነው የሚያነበው እንጂ እንደዚህ ስድብ ነው እንደዛ ብሎ ኢንተርፕሬት የማድረግ እሱ ያንተ ጭንቅላት ነው እንጂ እሱ ዳይሬክት ሲያነበው ወደ ምንም ራሱ አይተረጉምም። እሺ አንድ ለምሳሌ ስጠይቅሽ አንድ አሁን እንዴት አሳይ አንድ አሁን ነብያችሁ የወንድ ልጅን ብልት ይስም ነበረ አለ። አሁን ያ አንተ እንደ ስድብም ልታየው ትችላለህ፣ ሁለት እንደ ጽሁፍ ንባብም ልታየው ትችላለህ። ፋሲል ማስረጃ አሁን ይታያል ማስረጃ እሱ እዛ ጋር ስንት ማስረጃ እየገለጸላችሁ ነው። አሁን እኔ ምንም ስለ መጽሐፋቸው አላውቅም እና አይ ቲንክ ያለውን ነው የተናገርኩት። እነዛ የሚል ነገር የለም። አሁን ስክሪን ካርድ እያደረኩ ነው። የእሱንም ፈልጌ እንትን አድርጌ እልክልሃለሁ። እሱ ለማስረጃ ብሎ ያቀረበውን ነገር አቀርብልሃለሁ። ውሸቱን እንደሆነ ላሳየህ። እሺ በነቢዩ መሐመድ ቃል በቃል ላሳያችሁ። ضعيف ሐዲስ ነው። ضعيف ነው። በነቢዩ ሰለላሁ ዐለይሂ ወሰለም ላይ የተከተፈ የተዋሸ የሆነ ሐዲስ ነው። ላሳያችሁ። يا نازقة من يلال وأما نصه من يلال حديث تقبيل النبي صلى الله عليه وسلم زبيبة الحسين لا يصح. نبي محمد صلى الله عليه وسلم يلجرجاتون يا حسين بلت سمع لميلو تككلن يدل مس حديث يا أن ضعيف له هنا قال بقال وإسناده ضعيف يلال نعم ببلاتشو يه من يلال أخرجه الطبراني في المعجم الكبير وابن أبي الدنيا في العيال والضياء في المختارة وابن عدي في الكامل
من طريق جرير عن قابوس بن أبي ضيبان عن أبيه عن ابن عباس رضي الله عنهما قال رأيت النبي صلى الله عليه وسلم فرج ما بين فخذي الحسين وقبل زبيبته يا والناهينو نبي محمد صلى الله عليه وسلم يلج لجاتشون يا حسينا እግሩን ከፈታ አድርገው ብልቱን ስመዋል ይላል። ይሄን ያወራላቸዋል። ግን ይሄ ሐዲሱን እዚህ ጋር ሰነዱ ደካማ የሆነ ውሸት የሆነ ሰነድ ነው። ضعيف ይታያቸዋል። እዚህ ጋር ضعيف የሆነ እዚህ ጋር ضعيف ብላ አስቀምጦታል። ደካማ የሆነ ሐዲስ ነው። በእርሳቸው በነብዩ ሰለላሁ ዐለይሂ ወሰለም ላይ የተቀጠፈ ነው። ይታያል ደካማ የሚለው ኦኬ። እንዲህ አይነት ውሸት የሆኑ ሐዲሶችን እየለቃቀመ ያመጣላቸዋል። ሁለተኛው ምንድነው? ቡኻሪና ሙስሊም ላይ አለ ይላቸውና ቁጥር ያሳያቸዋል። ከዚያስ የራሳቸውን ቅጥፈት ይጨምሩላቸዋል። እናንተ ግን ያንን ቁጥር ይዛችሁ ገብታችሁ ስለማታረጋግጡ ስለሚያውቁ በዚያ ላይ ዝም ብሎ ነገር ነግራችሁ ይሄዳሉ። ገብቷል አይደለ? ይሄ ነው። አሁንም እዚህ ጋር ይሄ ብቻ አይደለም። ضعيف ያለው አሁን ተረዳው። አሁን ይሄን ነገር ገብታ አሁን ከሱ ጋር ብትመካከሩ አሁን ሞር እኔ አሁን አንተ ልመልስ ለዲፌንድ ላደርግ አልችልም። እሱ ግን የተሻለበት አለው ብዬ ስለማስብ ከነዛ والحديث ضعفه ابن طاهر ሁለተኛ ይኸው እንዳለ የሐዲስ ዘጋቢዎች ኢማሙ አህመድን ታውቃለህ? ኢማሙ አህመድ የቡኻሪ ሼክ ናቸው። እርሳቸው ይሄ ሐዲስ ውሸት ነው፣ ቅጥፈት ነው፣ ضعيف ነው ብለው ተናግረዋል። ኢብኑ መዒን ልክ እንዲሁ እነዚህ የቡኻሪ ሼክ ናቸው። እነዚህ የቡኻሪ ተማሪዎች ናቸው አይደል? እንደዚህ ሁሉ እንዳለ ቅጥፈቶችን እነዚህን ይሰበስብና ይነግራቸዋል። ይሄ ነው እንደአጠቃላይ። ማንኛውም በእስልምና ላይ ትችት የሰማችሁት ጥያቄ ካላችሁ ማንኛውም ክርስቲያን በነፃነት ገብቶ እዚህ መጠየቅ ይችላል። ያው ይሄ ልጅ ጠየቅ። አሁን ይሄን ለምሳሌ የሰማኸውን እኔ ምንም ማለት ነው አልቆጣችሁም፣ እንዲሁም ደግሞ እናንተን ዝቅ አላደርግም። በቃ የሰማችሁት ነው እረዳቸዋለሁኝ። እናንተን የጫኑባችሁ ነገር ነው። እኔ ያንን ታግሽ የሰማችሁና ያው እንደዚህ በማስረጃ አሳያችኋለሁኝ። ማንኛውንም የሰማችሁት ካለ አምጡት። እንዳለ የሐዲስ መዛግብቶች ሁሉ ባይፈቀድ አንዴ ላውራኔ ያቂ ካለ ጠይቅ። ሐሳብ አሁን ምን መሰለህ ወንድሜ፣ አንድ ነገር አሁን ሌባ ስትለው የሚደነግጠው የሆነ የሞከረ ሰው ነው። አሁን ይሄ አልሳሙም የሚለው ጽሁፍ የመጣው መቼም እሱ ጽፎት አይደለም አይደል? ሰማዋል የሆነ ሰው ብቻ ጽፎት ነው። ስለዚህ አሁን ይሄ ልጅ እኮ ጥፋት አለበት ማለት አልችልም። የተጻፈውን ነገር አነበበ። አንተ ደግሞ ሄደህ በዚህ እዚህ ጋር ተጽፎ የነበረው ነገር ውሸት ነው ተብሎ እዚህ ጋር ማስተባበያ ተሰጥቶታል። ስለዚህ ያ ነገር ትክክል አይደለም ብለን እኛ አስተምረናል ምናምን የሚለውን ብታሰደው አሁን ጥሩ ነው። ገብቷል። እዚህ ውስጥም እዚህ ደረጃ ማድረሱ ነበር ወይ ባስሚ ያመናገር ይከታተላል። እኔን ይከታተልና ቪዲዮ ቆረጥ አድርጎ ብዙ ቪዲዮ እንደሰራ ብዙ ልጆች ልከውልኛል። ሄድና እሱን ማየት ትችላለህ። ሁሴን እንዲህ አለ ዛሬ እያለ ብዙ ቪዲዮ ይሰራል። እኔ ምዬ ነው ማለት ወላሂ ይከታተላል። እሱም ሳይሆን ሁላቸውም ይከታተላሉ። ታቻለ አይደል? እሱ ቤት እየገቡ የሚሰሩ ልጆች ይችላሉ። እዚህ ገብተው ቁጭ ብለው ነው በውጭ ነው ይከታተላሉ። ወይ አላውቅም ሌላ አካውንት ከፍተው ይዘሩ ምናምን ብለው በዛ ገብተው ይከታተላሉ። አንተ የማይከታተሉ መስላለህ፣ በደንብ አድርገው ይከታተላሉ። ይሄ ነው እነሱ ጋር የምትሰማቸውን ጥያቄዎች እያመጣቸው እዚህ እንደምትጠይቁ ስለሚያውቁ ዛሬ ሁሴን ስለ እንዲብሩ መልሶ እንዲብሩ እያለ ብዙ ቪዲዮ ሰርቷል አይደል? ስለዚህ እንደዚህ ከሚል በውጭ ተደብቆ ገብቶ በቃ ሁሴን እዚህ ጋር ተሳስተሃል ማለት ይችላል። ለሁሉም ሰው ነፃ ነው ይሄ ቤት። ማንኛውም ሰው ሰንበት ባይ ዘ ወይ የሱ ዴቪድ ለማ እሺ ያ ይካለ ጠይቅ ፕሮፌት አይሰን በዛ አጋጣሚ አመሰግናለሁ። አንተ ላለው ትዕግስት በጣም አድንቄያለሁ። በዛ አጋጣሚ ማለት ሌሎቹ እንደዚህ ሌላ የሆነው ሃይማኖት ተከታዮች ሲገቡ በተለይ የእስልምና ተከታዮች ወንድሞቻችን ትዕግስት የላቸው ወደ እንትን ማለት ያሳባላቸውና እሱን በዚህ ሊያደርቅ ይችላልና ሁለት ጥያቄዎችን መጠየቅና አንደኛ ለመጀመሪያ እኔ ፕሮቴስታንት ሃይማኖት ተከታይ ነኝ። የቅድም ወንድማችን ያነሳቸው ሐሳቦች የኦርቶዶክስ ቤተክርስቲያን ተከታይ ነው። ቢሆንም ግን ልጁ ያነሳቸው ሐሳቦች እንደ አንድ ሃይማኖት በአገር ላይ እንዳለ ነው። ሁሉም ሃይማኖት በአንድ ሀገር ላይ እንዳለው ተከባብረውና አንድ ሐሳብ ይዘው መኖር ሐሳብ እንዳለበት አገር መንሳት አያስፈልገውም። ሰው በራሱ መሆን ይችላል የሚለው ሐሳብ ቢኖረኝም አንዳንድ ጊዜ ደግሞ የተጻፈውን ጽሁፎች እንድናቃቸውና እንድናነባቸው ነው በጎግል በኢንተርኔት በመጽሐፍ መልክ የሚቀመጡትና እነዚህ መጽሐፎችን በማንበባቸው ምን ክፋት አላቸው ነው አንድ ጥያቄው። ሁለተኛው ደግሞ ቅድም አንተ ስትናገር ረጅም ጊዜ ነው እዚህ ገብቼ ነበርኩት። እነኚህ ሐዲሶች የተቀጠፉ ናቸው ተብሎ መልስ ተመልሶላቸዋል። ተቀጥፈዋል፣ ውሸተኞች ናቸው ተብሎ ሌላ ዑመሮች ሌላ ሐዲስ ተንታኞቹ እነኚህ መልስ ሰጥተዋቸዋል። ስለዚህ የተቀጠፈውን ሐዲስ እዚህ ጋምቶ መናገር አስፈልግም ብለህ ተናግራልና የተቀጠፈው ከሆነ ውሸት ነው ከተባለ በሐዲስ መልክ ጎግል ለመቀመጥ ምን አስፈለገው? ትርጉምንስ መስጣት ምን አስፈለገው? ተቀጥፈዋል ተብሎ ወይ ማቃጠል ወይ መወርወር ወይም ከድራሽኑ ማጥፋት እንጂ የተቀጠፈው ተብሎ ከተቀመጠ ሰው ለምን ማንበቡን አይቶ
አንተም ታነበዋለህ፣ ካንተ ያንተም ልጅም ያነባል። ስለዚህ የተቀጠፈውንና ያልተቀጠፈውን ቁርአን እንዴት እንለየዋለን? እሱን አንድ ያዝ። እሱን ያዝልኝ። ሁለተኛው ልጠይቅ፣ እሱን ያዝልኝ። እግዚአብሔር ይባርክ። በጣም ተረጋግተህ ቤተሰብ አድርግ ያለው እሱን ያዝልኝ። ሁለተኛው ደግሞ አንተን የሚጠይቅ የኛ መጽሐፍ ቅዱስ አራት ቦታ ይተረጎማል። በጠቅላላው ከመጠን 2 ቦታ ይተረጎማል። አዲስ ኪዳን እና ብሉይ ኪዳን ተብሎ 2 ቦታ ይተረጎማል። በጠቅላላው ደግሞ በትንተና ከሄድክ 4 ቦታ ይተረጎማል። እሱ ምንድነው? ኦሪት ተብሎ የሙሴ መጽሐፍ አለ። ታሪክ መጽሐፍ ተብሎ እንደነ ኢያሱ፣ እንደነ አስቴር፣ እንደነ ሰለሞን የሆኑ የታሪክ መጽሐፍ አለ። ቀጥሎ ምንድነው? የነቢያት መጽሐፍ አለ። ቀጥሎ አዲስ ኪዳን ወንጌል አለ። አሁን ቁርአን መሐመድ ላይ ወረዳ ምንል ከሆነ እዚህ የሰማነው ቁርአን መሐመድ ላይ ወረዳ ካለን፣ ከዛ ደግሞ ተዋሬት ሙሴ ላይ ወረዳ ካለን፣ ከዛ ደግሞ ዛቡር ዳዊት ላይ ወይም በአረብኛ ዳዊት ላይ ወረዳ ካለን፣ ምንድን ደግሞ ወንጌል ወይም እንጅል ኢሳ ላይ ወረዳ ካለን፣ እናንተ የምትቀበሉት ቁርአን የተኛውን ነው? ኦሪትን ትቀበላላችሁ ወይ? ኦሪትን ከተቀበላችሁ ኦሪት የሚተነትናቸውን ትንተናዎችን በትክክለኛው መልኩ መጽሐፍ ቅዱስ በሚናገረው መልኩ ከተነተናችሁ ቁርአንና መጽሐፍ ቅዱስ አንድ ወደ መሆን አይመጣም ወይ? ስለዚህ ቁርአኑን ብቻ ነው የምትቀበሉት ወይስ ሙሴን አትቀበሉትም? እንቀበላለን ካላችሁ የሙሴ ሐሳብና እኛ ጋር ያለው መጽሐፍ ቅዱስ ሐሳብ አንድ። ስለዚህ የቁርአን ሐሳብ ብቻ ከሆነ እናንተ የምታምኑት ቁርአን ብቻ ነው። ምንድነው? ምክንያቱም እስቲ አንተ ያገልጠቂ ወኩቱቢሂ የሚለው ምን አቅም ነው የሚያመጣው? ለምሳሌ ወኩቱብ የሚለው ቃል አንድ ሲንግል ብቻ ከሆነ አንድ ሰው ነው የሚያሳየው ወይ አንድ ንግግር ነው የሚያሳየው። መጽሐፎች የሚል ከሆነ ስንት መጽሐፎችን ነው የምታምኑት የሚለውን ነገር መልስልኝ። ቴንኪው። እሺ መጽሐፎችን ሲባል ጊዜ በቀደምቱ ባለፉት መጽሐፍቶች እናምናለን። ያ ማለት ግን አላህ በነቢያቶች ላይ አውርዷቸው ነበር ብለን የምናምነው። አላህ ለሙሳ መጽሐፍን እንደሰጠው ወለቀድ አተይና ሙሳ ልኪታበ ወቀፈይና ሚን ባዕድህ ብሩሱል ይላል። በእርግጥም ለሙሴ መጽሐፍን ሰጥቸው ነበር ይለናል። መጽሐፍን ሰጥቶት ነበር፣ ተውራት የሚባል መጽሐፍ ብለን እናምናለን። ለዒሳም ልክ እንዲሁ ثم قفينا على آثارهم برسلنا وقفينا بعيسى ابن مريم وآتيناه الإنجيل ይላል። ኢንጂልንም ሰጠሁት ለዒሳ ይለናል። እነዚህ መጽሐፎች ለነቢያቶች ተሰጥተው ነበር ብለን እናምናለን። ጃኮን አሁን ከዚያ በኋላ ኃላፊነቱን ለሰዎች የጠበቀ ዋስትናውን አላህ ሰጥቶት ነበር። ጠብቁ፣ ለትውልዶቻችሁ እንዳትበርዙት እንዳትጨምሩበት ብሎ አዟቸው ነበር። ይሄን ያዘዘባቸውንና ነገር ግን ቃሉን እንዳልጠበቁ ሲገልጸን ምን ይላል? ኢና አንዘልና ተውራተ ፊሃ ሁደን ወኑር የሕኩሙ ቢሃ ነቢዩነ አለዚነ አስለሙ ሊለዚነ ሃዱ ወረባኒዩነ ወልአሕባሩ ቢማ ስተሕፊዙ ሚን ኪታቢላህ ወካኑ ዐለይሂ ሹሃዳእ ፈላ ተኽሸው ናስ እያለ ይነገራል። የአምላክን የእኔን የአላህን ቃል ጠብቁ ተብለው እንዲጠብቁ ባስጠበቅኳቸው ጊዜ እያለ አላህ ይናገራል። ታዲያ ምን አደረጉት ከተባለ እነዚህ ከነቢያት መጽሐፍትን የተረከቡ የነቢያት ተከታይ ነን የሚሉ አካሎች የመጽሐፉ ሰዎች ይህንን በረዙት። አላህ ይህን ቃል በቃል ሲናገር ምን ይላል? ወኢዝ አኸዘ አላሁ ሚሳቀ አለዚነ ኡቱል ኪታበ ለቱበይኑነሁ ሊናሲ ወላ ተክቱሙነሁ ፈነበዙሁ ወራአ ዙሁሪሂም ይላል። ከእነዚያ መጽሐፍን ከተሰጡት ሰዎች ቃል ኪዳንን በያዝኩኝ ጊዜ አምላክ አለ ለቱበይኑነሁ ሊናስ ለሰዎች ልትገልጹት ይሄን መጽሐፍ የነቢያትን መጽሐፍ ወላ ተክቱሙነሁ በእርሱ ውስጥ ያለውንም እውነታ ላትደብቁ ብዬ ቃል ኪዳን በያዝኩባቸው ጊዜ ታዲያ ምን አደረጉት? ፈነበዙሁ ወራአ ዙሁሪሂም ይሄን ቃሌን ከበስተጀርባቸው ወረወሩት አለ። ልክ ይሄን ተሰጠሁኝ ጣልኩት ወራላ የራሴን ህግና ስርዓት አስቀመጥኩ። አየህ፣ በነቢያት መጽሐፍ ላይ እነዚህ ሰዎች ሸፍት ሰሩ፣ የራሳቸውን ትምህርት ጨመሩ። የሰው ትምህርትና ስርዓት እያስተማሩ ከነቢያት መካከል አንድ ነቢይ የሆነውን የድንግል ማርያምን ልጅ መሲሁን አስመለኩ። ያን የነቢያትን አምላክ እነ አብርሃም እነ ኢስሐቅ እነ ያዕቆብ የሰበኩትን ያንን አምላክ በእርሱ ላይ አጋር አደረጉለት። መሲሁ የተጠራው ግን ያንን አምላክ ሰዎች እንዲያመልኩ ነው። ነቢዩ ሙሐመድን አላህ ታዲያ በመጨረሻው ዘመን ሊያስነሳቸውና ሰለላሁ ዐለይሂ ወሰለም በነቢያት ስም አንድ እስራኤል ላይ ወጣት ልጅ ሲያስመልኩ የነበሩ ሰዎችን እነዚህ ሰዎች በነቢያት ላይ ክህደት አድርገዋል፣ የነቢያትን መጽሐፍ በርዘዋል። በል አንተ ይሄንን መለኮታዊ ቃል እንካ የነቢያትን ትምህርት ይዛ አስተምራላቸው። ያ ማለት በእነዚህ መጽሐፍቶች ላይ እውነት አለ። ገብቶሃል አይደል? ሙሴ ነቢይ ነው ወይ ትቀበላለሁ ወይ ስትለኝ ነበር ቅድም። አዎ እቀበላለሁ። የሙሴ ነቢይነት ተነግሮ ከሆነ መጽሐፍ ቅዱስ ላይ አዎ ነቢይ ነው ብዬ አምናለሁ።
መሲሁ አው አምላክ አላህ ሱብሓነሁ ወተዓላ በድንግልና ማንም ወንድ ሳይገናኛት ማርያምን በዚህ መልኩ እንዲወለድ አድርጎታል ብለን እናምናለን። እነ አብርሃም እነ ኢስሐቅ እነ ያዕቆብ እነዚህ ሁሉ ጻድቆች ናቸው፣ አምላክ የመረጣቸው ደጋጎች ናቸው ብለን እናምናለን። እኛ ይህን ነው የምንለው። መጽሐፉን ለሶስት ከፍሎ ነው ኢስላም የሚያየው። አንደኛ በውስጡ የተነገሩ እውነታዎች አሉ፣ እነዚያን አምነን እንቀበላለን። ገብታችኋል? መሲሁ ሙታንን አስነስቷል ወይ? አዎ አስነስቷል በአምላኩ ፍቃድ። መሲሁ ዓይንን አብርቷል ወይ? አዎ አብርቷል። መሲሁ ለምጽ ያለባቸውን ፈውሷል ወይ? አዎ ፈውሷል። ደዌ ያለባቸው ይፈውስ ነበር። አምላክ ይህን ተአምር ሰጥቸው ነበር ብሎ ገልጸውና እንዴት ነው የምንክደው? ትልቁና ዋናው ደግሞ ትምህርታቸው አንዱን አምላክ መስበክ ነው። ሙሴ ሲያስተምር ምን አለ? እስራኤል ሆይ ስማ፣ ጌታ አምላካችን አንድም ሶስትም ነው አላለም። ጌታ አምላካችን አብ ወልድ መንፈስ ቅዱስ ነው አላለም። ጌታ አምላካችን አንድ አምላክ ነው አለ። ያው ሙሴን ተጠየቀ። ኢየሱስ ክርስቶስ ምን አለ? የትእዛዛት ሁሉ ፊተኛይቱና መጀመሪያይቱ እስራኤል ሆይ ስማ፣ ጌታ አምላካችን አንድ ጌታ ነው አለ። ያንም ነቢያት የሰበኩት አዲስ መንገድ አምጥቷል። መሲሁ አላመጣም። እኔን አምልኩኝ ብሏል አላለም። ነገር ግን ያመልኩታል። እዚህም ነው ሲናገር ምን አለ መሲሁ? የሰው ትምህርትና የሰው ስርዓት እያስተማሩ በከንቱ ያመልኩኛል አለ። ሊመለክ የሚገባው ያ መሲሁንም ሆነ አብርሃምን ይስሐቅን የላከው አንድ አምላክ ነው ነው። ይህን ነው ነብዩ ሰለላሁ ዐለይሂ ወሰለም የተናገሩት። ለዚህ ነው የጠሏቸው። ወዩንዚረ አለዚነ ቃሉ ኢተኸዘ አላሁ ወለዳ፣ አምላክ ልጅን ያዘ ብለው የተናገሩ ሰዎችንም ሊያስፈራሩ ሊያስጠነቅቁ ተልከዋል። ተው፣ ይሄ መንገድ የነቢያትን መንገድ ተመለሱ፣ ወደዚያ ሊመልሱ መጡ። ጠሏቸው ሰዎች። ይሄ ነው እና ነቢያችን ሰለላሁ ዐለይሂ ወሰለም የአብርሃምን መንገድ ተከተል ነው ያሉት። የኢስሐቅን መንገድ ያው አብርሃም አላህ ሱብሓነሁ ወተዓላ በቁርአን ላይ ሚለተ አቢኩም ኢብራሂም ይለናል። እስልምናን እየገለጸ ለአንዱና ብቸኛ ለሆነው አምላክ ለእርሱ መገዛት በእርሱ ላይ ቅንጣትን ሳታጋራ ይሄንን አላህ ሱብሓነሁ ወተዓላ ሚለተ አቢኩም ኢብራሂም ይላል። ይህ እስልምና የአባታችሁ የአብርሃም መንገድ ነው እያለ ይገልጸዋል። ቁል ሰደቀላህ ፈተቢዑ ሚለተ ኢብራሂም ሐኒፋ፣ የአብርሃምን መንገድ ተከተሉ እያለ ያዘናል። ቁል አገይረ ላሂ አብጊ ረበን ሁወ ረብ ኩል ሸይ ወላ ተክሲቡ ኩል አላህ ሱብሓነሁ ወተዓላ ቁል ኢነኒ ሀዳኒ ረቢ ኢላ ሲራጢን ሙስተቂም ዲነን ቂየመን ሚለተ ኢብራሂም ሐኒፋ፣ የአብርሃምን መንገድ መራኝ እያልክ ተናገር በላቸው። የአብርሃም መንገድ ላይ ነው ያደረገን። የአብርሃም መንገድ አንድና ብቸኛ የሆነውን አምላክ ያንን ማምለክ ነው። እነ ኢስሐቅ እነ ያዕቆብ እነ ዮሴፍ እነ ሙሴ መሲሁም የመጣው ለዚህ ነው። ይሄን መንገድ ነው ባጭሩ የምንሰብካቸው፣ ወደዚህ መንገድ ነው የምንጠራቸው። እግዚአብሔር ይባርክ ማለት ደስ ብሎኛል በጣም ያለው እንትን ግን እስቲ አንድ ልጨምር ማለት እንትኑ ምንድነው? ለምሳሌ መጽሐፍ ቅዱስ የነበረው የኦሪት መጽሐፍ ተበክሏል ከተባለ እሺ፣ እኛ መጽሐፍ ባልን ነው የሚሻለው ለዓለም ሁሉ የተጻፈው መጽሐፍ ሁለቱም፣ ምክንያቱም ሁለቱም መጽሐፎች ለዓለም መጥተዋል የሚለው ነገር ሁለቱም መጽሐፎች ራሳቸው ለዓለም እንደመጡ ይተርካል። ቁርአንም በራሱ ለዓለም መጥቻለሁ ብለዋል። መጽሐፍ ቅዱስ ነው ለምን መጣ? እኛ መጽሐፍ ቅዱስ አንባቢዎች እናውቃለን። ነገር ግን መጽሐፍ ቅዱስ ተበርዟል፣ ተበላሽተዋል፣ የሆነ ቦታ ላይ ኦሪት መጽሐፍ የራሱን መልክ ተበላሽቶ መጥተዋል የሚለውን ነገር የመጽሐፍ ቅዱስ ተንታኞች፣ መጽሐፍ ቅዱስ ጻፊዎች፣ መጽሐፍ ቅዱስ ትርጓሚዎች ወይንም እኛ ላይ አይደለም መጽሐፍ ቅዱስ መጀመሪያ የወረደው። መጽሐፍ ቅዱስ መጀመሪያ የወረደው በእስራኤል ላይ ነው። የእስራኤል ታሪክ ህዝብ ነው። እሱ ብቻ አይደለም። ቁርአንም አባሻር ላይ የወረደው በአረብ ላይ ነው። ይሄ ማንም እኛም እናንተ የምታውቁት ነው። መጽሐፍ ቅዱስ የወረደው በእስራኤል ላይ፣ ቁርአን የወረደው በአረብ ላይ። ተረካቢዎቹ ተቀባዮቹ የዛ ወገን ሰዎች ናቸው። እኛ ተቀባዮች ነን። ስለዚህ የመጽሐፍ ቅዱስ ተቀባዮች መጽሐፍ ቅዱስ ተበርዟል ብለው አላወሩም። ቀጥሎ ደግሞ ሌላ አገር ተወካይ ወደ ሌላ አገር ተቀባይ፣ ለምሳሌ የቁርአን ተቀባይ የአረብ ሀገር ነው። የመጽሐፍ ቅዱስ ተቀባዮቹ የእስራኤል ሰዎች ናቸው። ሁለቱም በራሳቸው መስመር ላሉ ሰዎች፣ ራሳቸው የፖለቲካ የብዙ ነገሮች ሲስተም ውስጥ የሚገኙ ሰዎች ናቸው። በዚህ ሲስተም ውስጥ ገብቶ ምናልባት ራሳቸውን ነገር ሊያንጸባርቁ ፈልገው እንደሆነ መጽሐፍ ቅዱስና ቁርአን ስላላንጸባረቀብን ምንም መናገር አንችልም። ነገር ግን ዋና ጥያቄ ምንድነው? ቁርአን ቀደምት መጽሐፍቶችን ሊያረጋግጥ መጣው የሚለውን ቦታዎችን አሁን መረጃውን ሊያመጣልህ አሁን ባልችልም አመጣልሃለሁ፣ ወይም ሌላ ጊዜ ገብቼ አንተም ታውቀዋለህ። ሊያረጋግጥልህ መጣው ገባኝ። ሊያረጋግጥ መጣው ካለ የመጽሐፍ ቅዱስ የመጣበት ዘመንና ባክ እግዚአብሔር አምላክ ባርክ ይስመኝ። የመጽሐፍ ቅዱስ የመጣበት ዘመንና ቁርአን የመጣበት ዘመን በጣም የረጅም ዘመን ታሪክ አለው። የረጅም ዘመን ርዝመት አለው። መጽሐፍ ቅዱስ ረጅም ዘመን በሰው እጅ ቆይቷል። ያውም ኦሪት፣ ዛቡር ገባኝ። ኦሪት፣ ዛቡር ታሪክ መጽሐፎች የሚባሉ ገና ወንጌል ሳይመጣም ረጅም ዘመን ነበረው። ወንጌል መጥቶ ከብዙ ዓመታት በኋላ ነው፣ ከ600 ዓመት በኋላ ነው መሐመድ የመጡት ማለት ነው። አንድ ከይቅርታ
እሺ ያው ባጭሩ አሁን መጠየቅ የፈለግከው ቅድም ሊያረጋግጥ የሚለውን እየነገርኩህ ነበረ። ቅድም እውነት የሚላቸው ነገራቶች ቁርአን ያረጋገጣቸውን ነገራቶች እናረጋግጣለን። እሱ ጋር ትንሽ ልጨምርልህ ስለፈለኩ ነበር። እስቲ ልጨምርልህ ምን መሰለህ ሊያረጋግጥልህ መጣው ካለ እሳቸው ቁርአን ላይ ቁርአን የመጣበትን ዘመን ታውቃለህ። የነበረው መጽሐፍ ቅዱስ ተበርዞ አይወስለኛ የነበረው መጽሐፍ ተበርዞ መሆኑን ቢያውቁ ረሱል መሐመድ ተበርዟል ብሎ አይናገሩም ነበር ወይ? ለምንድን ነው አረጋግጣሉ አሉት? አዳምጠኛ አንድ ጊዜ ልናገር። እሺ ሊያረጋግጥ ሲል እየነገርኩህ ነው። ገብቶሃል አይደል? ሊያረጋግጥ ሲል በቁርአን ውስጥ የገለጻቸው እውነታዎች አሉ። እነዚህን የሚመስሉ መጽሐፍ ቅዱስ ላይ ካሉ ያረጋግጣቸዋል። ያ ማለት ነው። የሌሉትንስ እነዚያን ደግሞ ያርማቸዋል። አረጋጋጭ የሚለውን ብቻ ወስደህ አራሚ የሚለውን ለምን ትተዋለህ? አላህ ቁርአንን ስለ ቀደምቶቹ መጽሐፍቶች የሚያርማቸው እንደሆነ ገልጿል። ይሄ ትክክል ነው ራይት፣ ይሄ ኤክስ ነው ብሎ ያርምልሃል ቁርአን ማለት ነው። ያለፉትን ይሄ ቃል ልስጥህ ወአንዘልና ኢለይከ ልኪታበ ቢልሐቅ ሙሰድቀን ሊማ በይነ የደይህ ሚን ልኪታቢ ወሙሃይሚነን ዐለይህ ይላል። ተቆጣጣሪ ነው በእነሱ ላይ እና አረጋጋጭ የሚለው ቃል ላይ እዚያው ላይ አላህ ስብሐነ ወተዓላ ተቆጣጣሪም ነው ብሎታል። ገብቶሃል አይደለ? ይሄን ላውጣና ላሳየህ። የሚቆጣጠራቸው ነው። ይሄ ስህተት ነው ብሎ ያርማቸዋል። እንደሚያረጋግጥ የሚያረጋግጠው ምኑን ነው ከተባለ በውስጡ የተነገሩትን እውነታዎች ነው። ሙሴ ነብይ ነው የሚል ባገኝ አዎ ይሄ ሙሴ ነብይ ነው፣ ምክንያቱም ቁርአን አረጋግጦታልና ነብይ መሆኑን። በዚህ መልኩ ነው። አሁን ላሳየህ። ወሙሃይሚነን ዐለይህ ሱረቱል ማኢዳ ምዕራፍ 5 ቁጥር 48 مستغرس ያው እነዚህ ጋር ይታያል። በደንብ አስተውል። አሁን እዚህ ጋር ወደ አንተም መጽሐፉን ከበፊቱ ያለው መጽሐፍ አረጋጋጭና በእርሱ ላይ ተባቂ አንዴ ፕሮፌት ባክህ አንድ ጊዜ እባክህ እንድንረዳው ወደ አንተም ይላል። ወደ ማን? ወደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መጽሐፉን ከበፊቱ ያለውን መጽሐፍ አረጋጋጭ ብቻ በቃ እዚህ አራት ነጥብ አድርገህ አትሂዱ ነው የምንላችሁ። አረጋጋጭ እንደሆነ ሁሉ ይሄ ቁርአን ምንድነው? በእርሱ ላይ ተጠባባቂ ሲሆን በእውነት አወረድን አለ። ያው ይሄ ነው በቃ ዋናው። እዚህ ጋር ይጠባበቃቸዋል፣ ያርማቸዋል። እነዚያንም አረጋጋጭ የሚለውን ብቻ ሳይሆን እሱ አራሚ ወይንም ተጠባባቂ መሆኑንም ይዛችሁ ሂዱ እንጂ አረጋጋጭ የሚለው ምኑን ነው ከተባለ ቁርአን ያረጋገጣቸውን እውነታዎች መጽሐፍ ቅዱስ ላይ የሚገኙ ከሆነ እናረጋግጣቸዋለን። መሲሁ ሙታንን አስነስቷል ወይ? በአምላኩ ተአምር አዎ አስነስቷል። አይንን አብርቷል ወይ? አዎ አብርቷል። ደዌን ፈውሷል ወይ? አዎ ፈውሷል። ሙሴ ነብይ ነው ወይ? አዎ ነብይ ነው። እነ አብርሃም እነ ይስሐቅ እነ ያዕቆብ ጻድቅ ናቸው? አዎ ናቸው። እነ ዳዊት እነ ይህን ሁሉ እንመሰክራለን። ገብቶሃል አይደለ? በእነርሱም ላይ አራሚም ነው፣ ይጠባበቃቸዋል። ተጠባባቂያቸውም ነው፣ አራቢያቸው ነው። ገብቶሃል አይደለ? ይህ ነው። ስለዚህ ቁርአን አረጋጋጭ ሲል ምን ለማለት ነው ከተባለ በውስጡ የተነገሩ እውነታዎችን እዚያም ጋር ብናገኛቸው እነዚያን እውነት ናቸው እነዚህ ብለን እናሆናለን። አይደለም መጽሐፉ ላይ የሆነ ጋዜጣ ላይ መጥቶ ሰውየው እምነት አልባ የሆነ ሰው መጣና ሙሴ የሚባል ነብይ ብሎ ጻፈ። ይሄን አረጋግጥለታለሁ፣ ይሄ ቃል እውነት ነው፣ ነብይ ነው ሙሴ ላለሁ። ያ ማለት ግን ሙሉ የጻፈው መጽሐፉ ጋዜጣው ላይ እውነት ነው ማለት ነው ወይ? ለመጽሐፉን ማረጋገጥ አይደለም፣ በውስጡ የሚገኘውን አምላክ ያረጋገጣቸውን እውነታዎች ያረጋግጥለታል። ይሄ ድረስ ኦኬ። አሁን በሱ ላይ ለምሳሌ ይቅርታ አድርግልኝ ነገር አበዛው መሰለኝ። ሌሎች ሰዎች የሚጠይቁ ሰዎች ስለሚኖሩ ትንሽ ጊዜ እንትን አረኩ መሰለኝና ተጠባባቂ የሚለው አማርኛ አራሚ የሚለውን ነገር ይገልጻል ወይ? መጠባበቅ ማለት ቀደምት የነበረው ነገር የሆነ ነገር እንዳይሆን እንዳታበላሸው እያለ ማስጠንቀቂያ እየሰጠ እንትን እንደሚያደርግ ማለት ነው። ስለዚህ ምሳሌ ሊሰጥህ ነው፣ ራሱ ምሳሌ ይሰጣል ቁርአን። ከሚጠባበቃቸው መካከል የሚያርማቸው ስህተቱን እና እውነቱን የሚገለጸበት አለ። ለምሳሌ ሰለሞን አምላኩን ክዶ እንደነበር ይናገራል አይደለ? ወማ ከፈረ ሱለይማን አለና አላህ በቁርአን ላይ አረመው፣ ሰለሞን ግን አልካደም። ውሸት ማለት ለእስራኤላውያኖች ከወርቅና ከብር ዕቃ አቅልጦ ወይፈን ወይንም ጥጃ አምላክ ብሎ ሰርቶ የሰጣቸው ማን ነው? እንደ መጽሐፍ ቅዱስ ፕሮፌት ሃሩን ነው አይደለ? አየሁ አይደለ? ሃሩን ነው ብሎ መሰከረ። ነብዩላህ ሃሩን ያንን ጥጃ ወይፈን የሰራው እሱ ነው ብሎ መጽሐፍ ቅዱስ ይናገራል። የሚገርማችሁ አላህ ይሄን ቁርአን ላይ አረመው። ማን ነው አለ? ሃሩን አይደለም ማለት ሳሚሪይ ነው አለ። ሌላ አካል እንደሆነ ገለጸ። ሳሚሪይ ነው። ፈአضلهم ሳሚሪ ሳምራዊሁም ማጠመማቸው አሳታቸው የወይፈኑን ጣዖት ሰርቶ ይላል። አየህ፣ እንዲህ አይነቶችን ስህተቶች ያርምልሃል ቁርአን። ሎጥ ከሴት ልጆች ጋር ወሲብ አድርጎ አስረግዞ አስወልዷቸዋል አይደለ? እንደ መጽሐፍ ቅዱስ
አዎ ይሄን ውሸት ነው። በቁርአን ላይ አላህ ሱብሓነሁ ወተዓላ ነብያቶች በፍጹም ከዚህ አይነት ቆሻሻ የጸዱ ናቸው ብሎ ዳዊት ነብይ ነው አይደል? እንደ መጽሐፍ ቅዱስ ቁርአን ላይ ነብይ ነው። ይሄ ነብይ እንደ መጽሐፍ ቅዱስ የኦሪዮን ሚስት ደፍሯታል አይደል? አስረግዟታል፣ አስወልዷታል፣ ኦሪዮንም አስገድሎታል አይደል? ይሄ ቁርአን ላይ አላህ ሱብሓነሁ ወተዓላ በፍጹም ከዚህ የነጹና የጸዱ መሆናቸው ነብያቶችን ይናገራል። ያዕቆብ ከኢስሐቅ አባቱ ኢስሐቅ አያይም ነበር፣ አይኑ እውር ነበረ። ከኢሳው የኢሳውን በረከት ሰርቆ በረከቱን አጭበርብሮ ከያዕቆብ ሰርቆታል አይደል? አላህ ግን በቁርአን ላይ በፍጹም እኔ ራሴ ነኝ የባረኳቸው እኔ ነኝ የመረጥኳቸው እያለ ይናገራል። ሰርቆ ወሰደ በረከትን ተብሎ ነብያት አይገለጹ። ሌላም ጉድ ልሰጣችሁ እችላለሁ። እነዚህን ሁሉ አላህ ሱብሓነሁ ወተዓላ አሁን አንተ አድንቀያለና በእርግጥ ስለዚህ ቁርአን እውነቶቹን ያረጋግጣል፣ ውሸቶችን ሐሰቶችን ደግሞ ያርማቸዋል። እነዚህ ስህተት ናቸው፣ እነዚህ እውነት ናቸው ብሎ የሚያረጋግጥ እነሱ ምን ያደርጋሉ? ግንዛቤያቸው የሚያረጋግጥ የሚለውን ይወስዱና አሃ መጽሐፋችንን አረጋግጦልናል። ለአንደዛ አይደለም አራሚ መሆኑን ያረመው የሚለውን በዛው ባለውበት ቤተክርስቲያን ላይ አስተማሪ ነኝ፣ አገልጋይ ነኝ። አንድ ነገር ልጠይቅህ። አሁን ዝም ብዬ ሲያስብ ለምሳሌ እኛ መጽሐፍ ቅዱስ ስናገር የመጽሐፍ ቅዱስ ጸሐፊዎች 40 ሰዎች እንደሆኑ ከ1500 ዓመት በላይ መጽሐፍ ቅዱስ እየተጻፈ እንደቆየ የታሪክ መጽሐፎች ያነባሉ ወይም መጽሐፍ ቅዱስ አዋቂዎች ያብራራል። አሁን 1500 ዓመት ሲጻፍ የቆየው መጽሐፍ ቅዱስ ቀጥሎ 40 ሰዎች የጻፉት መጽሐፍ ቅዱስ 40 ሰዎችም በተለያዩ ዘመናት ላይ አንዱ ሲሞት የቆዩት መጽሐፍ ቅዱስ በራሱ ዘመን ላይ አራሚ ይመጣል ብሎ አልመጣም። መጽሐፍ ቅዱስ ላይ አራሚ ይመጣል ብሎ አልመጣም፣ አላወራም። አራሚ ይመጣል አላለም። ቀጥሎም ደግሞ ፕሮፌት ኦሪት ጠፍቷል። እሺ የለም እሺ ማን ነው ያጠፋው? እንዴት ነው ያጠፋው? በጣም ጥሩ ማስረጃ ልሰጥህ ነው። መጽሐፍ ቅዱስ ላይ ማስረጃ ልሰጥህ ነው። ይላል የአባቶቻችን ኦሪት ጠፍታለች ይላል መጽሐፍ ቅዱስ። ና ላሳየህ። ምኑ ጋር? ቁርአን አይደለም ና ብስር ላሳየህ ነው። ጌታ በጌታ ነው አይደለ ፕሮፌት? ኧረ እኔ ፓስተር ነኝ። ምን ነከ? እሺ ያና ከመጽሐፍ ቅዱስ ልሰጥህ ነው። እሺ ዘንድሮ ማይወጣ ጉድ የለም። እስቲ ያሳይ። ያና ምን ይላል እዚህ ጋር? እኔ ግን የልዑልን መንገድ እጠይቅ ዘንድ አልወደድኩም፣ ሁልጊዜ በእኛ ላይ ስለሚያልፈው እንጂ እስራኤል በውርደት ለአሕዛብ የወደድከውም ሕዝብ ለኃጢአተኞች ሕዝብ ተሰጥቷልና ይላል። የአባቶቻችንም ኦሪት ጠፍታለችና በውስጧም የተጻፈው ቃል ኪዳን የለምና። ያሰላ ኦሪት ጠፍታለች፣ የአባቶቻችን ኦሪት ጠፍታለች። እንደዛ ለመመርዳት አለብኝ። እንደዛ ጠፍታል የሚለው ቃል በቃል ቃሉ ጭራሽ ጠፍቷል የሚለው ቃል ሳይሆን ህዝቡ በልቡ ላይ የእግዚአብሔርን ቃል መያዝ እንዳላዘው ነው የሚተረጉመው። ስናነበው ነው ተረጉመው እንደዚህ ነው። አንተ ተረጉመው ፊዚካል ጭራሽ ነው የለም ነው ጌታ ሰው ቃል ነው። ኦሪቱ ጠፍቷል የሚለው ህዝቡ ኦሪት ነው እንዴ? የአባቶቻችን ኦሪት ጠፍታለች እያለ ነው። አሁን ይሄ መጽሐፍ የሚጻፍበት ሰዓት ኦሪት ሰዎች የሉም። ያለ የአባቶቻችን ኦሪት ተቀድም ነበር ያልኩህ። ኦሪት ጠፍታለች እያልኩህ ነበር። የለም እንደዛ የሚል አልከኝ። ቃል በቃል የአባቶቻችን ኦሪት ጠፍታለች ብለው ራሳቸው መስክረዋል። ከዚያ በኋላ ሰዎች ተነስተው የጻፏቸው ናቸው። አሁን አንተ የጻፈው ሙሴ ነው አይደል የምትለው? ብሉይ ኪዳን? አዎ በጣም ጥሩ። መጽሐፍ ቅዱስ ይዛል አለ። አዎ እሺ። ኦሪት ዘዳግም ምዕራፍ ቆይ አንዴ አወጣልሃለሁ። ሰማሪ ኦኬ። ኦሪት ዘዳግም አይጣልኝ አንድ ጊዜ። ኦሪት ዘዳግም ቦታውን ንገረኝ። እኔ ላለብልህ እነግርሃለሁ። አንዴ ከይቅርታ ጋር አዛል አድርሽ። ችግር የለም ዘይት ተመችተኛል። እሺ ፕሮፌት አንተ ጋር ቀጣይነት አለ። እሺ ችግር የለም። የሰውየው ግን አልተመለሰም እስካሁን። ያ የቀደመው አላሁ አክበር አላሁ
እሺ ይቅርታ አቆየው ፕሮፌት አለ ይሰማል እሺ ጥምጣ መስተካከል ትክክል ነው ይሄ እንደዚህ ይደረግ እሺ አሁን የት እንሄዳለን መሰለ ኦሪት ዘዳግም ምዕራፍ 34 ቁጥር 5 ጋር ጀምረህ አንብበውና ይሄን ቃል ማን 34 ስንት ኦሪት ዘዳግም ምዕራፍ 34 ቁጥር 5 ኦኬ የእግዚአብሔር ባሪያ ሙሴም እንደ እግዚአብሔር ቃል በዛው በሞዓብ ምድር ሞተ። በቤተፋገርም ማን ይሄን የጻፈው? ሙሴ ነው አይደል? ይሄ መጽሐፍ የጻፈው ቅድም ብለኛል። ሙሴ እንደሞተ ሙሴ እየጻፈ ነው። ሙሴ እንደሞተ ይህን ስፍራ መጽሐፍ ቅዱስ አዋቂዎች ሌላ ሰው እንደጻፈ ይናገራል። ከዚች ምዕራፍ ቀጥሎ ያለውን ኢያሱ ጽፏል የሚሉ አመለካከቶችም አሉ። ሌሎችም ሰዎች ጽፏል የሚሉ አመለካከት አላቸው። እዚህ ቦታ ሙሴ እንደሞተ እሺ። ስለዚህ ይሄን ቃል ሙሴ አልጻፈውም ማለት ነው አይደል? ሙሴ እንደሞተ የጻፈው ሌላ ሰው ነው። ኦኬ። ስለዚህ ሙሴ አልጻፈውም ይሄን ቃል ከሙሴ ውጭ ነው የጻፈው። አመሰግናለሁ። ሁለተኛ አሁን ያነሳኸው አለ ኢያሱ መጽሐፈ ኢያሱን ኢያሱ ነው አይደል የጻፈው? እሱ እንዳልጻፈው ደግሞ ላሳየህ። እሱ ነው የምነግርህን ምዕራፍና ቁጥር አውጣልኝ። እሺ ምን ልነግርህን? አብሽር። አንድ ምንድን ነው የምለው 29 እንደዚህ ይላል። እንዲህም ሆነ ከዚህ ነገር በኋላ የእግዚአብሔር ባሪያ የናዌ ልጅ ኢያሱ ዕድሜ 110 ዓመት በላው ሲሆን ሞተ። በተራራማውም በኤፍሬም አገር በገዓስ ተራራ በሰሜን ባለችው በርስቱ ዳርቻ በስንምኤር ቀበሩት። ኢያሱም ባለበት ዘመን ሁሉ ከኢያሱም በኋላ በነበሩት ለእስራኤልም ያደረገውን የእግዚአብሔርን ስራ ሁሉ ባወቁት በሽማግሌዎች ዘመን ሁሉ እስራኤል እግዚአብሔርን አመለኩላል። መጽሐፈ ኢያሱን የጻፈው ብለኛል። ኢያሱ ስለ ራሱ መሞት አሁንም እየጻፈ ነው። ይሄንስ ማን የጻፈው ልትለው? እሺ የሙሴን ኢያሱን የጻፈለት አላቸው። እዚህ ልመልስልህ። አንተን ምናልባት ያለበትን ቦታ ፖዚሽንን ሲያይ አሁን ያለበት ቦታ ስለሚያውቅ ሲን ብዬ ስጠራ ይቅርታ። ስለዚህ እንዲህም ሆነ ከዚህም በኋላ ሁለቱም ቦታ እየጠቀስክ ያለው ኢያሱ ሞተ፣ እዚህ ተቀበረ ይለናል። ኢያሱ የት እንደሞተ የት እንደተቀበረ ማን ነው እየጻፈ ያለው?
ኢያሱን የጻፈው መጽሐፍ ጥሩ ነገር ነው የጠየቅልህ። ጥሩ ነገር ነው። ልመልስልህ። ይሄ ሁለቱም የጠቀስካቸው ቦታዎች የመጽሐፉ ምዕራፎቻቸው መጨረሻ የሆነባቸው ቦታዎች ናቸው። ለምሳሌ ሙሴ እንደሞታ እንደተቀበረ መጽሐፉን እየጻፈ ይምጣና ታሪኩን ሳይጨርስ ሙሴ ሞታ። ታሪኩን ሳይጨርስ ሙሴ ሲሞት በሙሴ እግር ላይ ተተካው ኢያሱ ደግሞ ታሪኩን ተቀበለውና ሙሴ ከሞታ በኋላ ሙሴ እንደዚህ በዚህ ቦታ ሞቷል፣ እንደዚህ ሆኗል፣ ቀጣይነቱ በዚህ ሆኗል ብሎ ኢያሱ ተቀበለውና ታሪኩን ዘገበው። ቀጥሎውንም እዚህ ቦታ ላይ የምናገረው እንደም ገብቶ ከሆነ የምናገረው ከኢያሱ በኋላ ሽማግሌዎች እንዳሉም በምዕራፉ ላይ ይናገራል። ኢያሱ ቀጣይነቱን ለሰዎች ሳያስረክብ የሞታ ነብይ መሆኑን የመጽሐፍ ቅዱስ ይናገራል። በዚያው ኢያሱ መጽሐፍ ቅዱስ ለነብይ አይልም። መጽሐፍ ቅዱስ ሰው ንጉስ ነው፣ እሱ ነብይ አይልም። ነገር ግን ወይም መሪ ወይም በራሱ ዘመን ሰዎችን ከእግዚአብሔር ጋር እንዲቀመጡ ያደረገው ሰው እሱ ጻፈውና እሱም ልክ እንደዚሁ ታሪኩን ሳይጨርስ ሲሞት ከሱ ቀጥሎ የሚገኙ ሽማግሌዎች እኛ መጽሐፍ ቅዱስ ተማሪዎችና የመጽሐፍ ቅዱስ ተከታዮች የምናምነው ከኢያሱ በኋላ የነበሩ ሰዎች ታሪኩን እንደዘገቡት ነው የምናገረው። ቀጣይነቱ ቀጥሏል። የሙሴ መጽሐፍም ቀጥሏል፣ የኢያሱም ቀጥሏል። ስለዚህ አሁን ቅድም ምን አልከኝ? ኢያሱን የጻፈ የነበረው ብለኸኛል አይደለ? አሁን ደግሞ ይህን ኢያሱ አልጻፈውም። ሌላ ደግሞ ምን ምክንያት አመጣህ? አሁን እንደምታየው ሁለቱም የሙሴንም የኢያሱንም መጨረሻ ላይ የተቀመጡ ምዕራፎች ናቸው። ታሪኩን እነሱ ሙሴም ኢያሱም ጽፈው ከጨረሱ በኋላ ሌላ ሰው ነው መጨረሻ ላይ መዝጊያ ላይ የጻፋቸው። ይሄን የሚያሳየው መጨረሻ ላይ መጻፋቸው ይሄን ያሳያል አልከኝ። እንደሱ ከሆነ ደግሞ አንደኛ ሳሙኤል ምዕራፍ 25 ቁጥር 1 ናውጣ። የመጨረሻው ምዕራፍ አይደለም ይሄ፣ መካከል ላይ ነው የምሰጠህ። አይ አንደኛ ሳሙኤል ምዕራፍ 25 ቁጥር 1 ሳሙኤል ስለ ሳሙኤል መሞት ራሱ ሊጽፈልን ነው። እንዳለ የመጽሐፍ ቅዱስ ጸሐፊያን ሙተው ነው ወይ የጻፉት? አልጻፉትም። ነቢያት ጽፈዋል አትበሉ፣ አልጻፉም። እነዚህ ጸሐፊዎች አልጻፉም። እንዳለው እንደሞቱ ይናገራሉ ራሳቸው። ሙተው እንዴት ነው የጻፉት? አንደኛ ሳሙኤል አውጥ። እሱ ጥያቄ ቀላል ጥያቄ ነው። ቅድም እኮ ብያለሁ። አሁን ትንሽ ጊዜ ስጠኝ። ምንድነው ያነሳው ሐሳብ አለ? ፕሮፌት አዳምጥ። ያነሳው ሐሳብ ምንድነው? እንደምታየው መጨረሻ ላይ ነው እነዚህ ሞተ የሚለው የሚገኙት። የሚያሳየው ከእነሱ በኋላ እነሱ ጽፈው ጨርሰው ከዚያ በኋላ ስለተጻፈ ነው። ከዚያ በኋላ የሌለው ለዚህ ነው ብለኸኛል። አሁን ደግሞ መካከል ላይ ልሰጥህ ነው። አንድ መጽሐፍ ከጻፈው ካሎች መካከል ላይ ቢሆን ችግር የለም። እሺ አንደኛ ሳሙኤል ምዕራፍ 25 ቁጥር 1 ደርሼዋለሁ። አንደኛ ሳሙኤል ምዕራፍ 25 ቁጥር 1 እንግዲህ መጨረሻው ምዕራፍ አይደለም። ሳሙኤል 27 ድረስ ነው ያለው። አንደኛ ሳሙኤል ምዕራፍ 25 ጥሩ። አንደኛ ሳሙኤል 25 ደርሼዋለሁ። ቁጥር ስንት? ቁጥር 1 ሳሙኤልም ሞታ፣ እስራኤልም ሁሉ ተሰብስቦ አለቀሱለት፣ በአርሜቴምም በቤቱ ቀበሩት። ዳዊትም ተነስቶ ወደ ፌሬን ምድር ባዳ ወረደ። ስለዚህ ሳሙኤል ስለ ሳሙኤል መሞት እየጻፈ ነው። የቱ ጋር ነው ይሄን የጻፈው? መጨረሻው ጋር ነው። ጥሩ መጽሐፍ ቅዱስ አዋቂዎች እዚህ ጋር ምንድነው የሚሉት? የሳሙኤልን መጽሐፍ ሳሙኤል ከጻፈ በኋላ የሳሙኤል መጽሐፍ በሳሙኤል ብቻ የተጻፈ መሆኑን አምኑ። ሌሎች ጻፎችም እንዳሉ ያምኑታል። ሳሙኤል ገባኝ። ይኸውልህ ቀጥሎ ዳዊት እንዳለ እንደውም ዳዊት እንደጻፈ ነው የምታምነው። ገባኝ። እንደውም ዳዊት ተክቶ እንደጻፈ ነው የምታምነው። በእርግጥ ዳዊት ሊቃውንቶች እንደዚህ አሉ። የቱ ጋር ነው ሊቃውንቱ እንደሱ ያሉት? ከይቅርታ ጋር ሊቃውንቱ እዚህ ቦታ አይሰፍሩም፣ አይናገሩም። እዚህ ቦታ አይናገሩም። መጽሐፍቶች ማን እንደጻፋቸው በጋይድ መጽሐፎች ነው የሚተነተኑት። መጽሐፍቶች ማብራሪያ አላቸው። አንተም ታውቀዋለህ ነገር። ስለዚህ ሳሙኤል አሳየኝ አንተ ፕሮፌት። ይኸውልህ ሊቃውንቱ አሁን ያልከውን ቃል እንዳሉ የቱ ጋር ነው ያሉት? እስኪ አሳየኝ። ጥሩ ይኸውልህ የኛ መጽሐፍ ለምሳሌ እንደ ቁርአን ሐዲስ ምናምን እያለ እንትን ቦታ አይደለም። ወደ ቁርአንና ሐዲስ መልስ አይሆንም። ስለዚህ ሊቃውንቱ እንደዚህ ብለው አብራርተውታል። ይሄንን አንቀጽ ብለናል። የቱ ጋር ነው? አሳየኝ እስኪ ጌታ ሰው። አሁን የቱ ጋር ነው ብዬ መናገር እኔ አሁን መጽሐፍ ቅዱስ ማብራሪያዎች የተለያዩ መጽሐፍ ቅዱስ ማብራሪያዎች ስላሉ ቦታውንም ጠቀስ አድርጎ ስለማይናገር ይሄ ነው ብዬ አልዋሽም። ብዙ ሰው እየሰማ ስለሆነ